ሰላም ሰላም ቤተሰብ እንዴት ናችሁ? ደህና አደራችሁ? ሁሉ መልካም? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ አብሬያችሁ መስራት የምፈልገው አደንጓሬ ነው። አደንጓሬ ለቁርስ ለማንኛውም ነገር ቀለል ያለ ምግብ አብረን እንሰራለን። ነጭ ሽንኩርት፣ ቀይ ሽንኩርት፣ ቲማቲም፣ ድንብላል ቅጠል አለኝ። አብራችሁን ቆዩ። ሽንኩርቱን በዚህ መልኩ ከትፌ ነጭ ሽንኩርቱን በትልቁ ነው የከተፍኩት። ነጭ ሽንኩርት አለበት። ቀይ ሽንኩርት እንደዚህ እያበሰልኩኝ ነው። ይገያው የምጨምረውን አጥቤ አለቀልጣለሁ። ይሄ ከበረዶ እንዲወጣ ነው። አሳያችኋለሁ። እዛ ይኸውላችሁ አልከትፈውም። እንዲህ ነው የማረገው። እንዲህ ነው የምጨምረው። ለወጥ ከፈለኩት ግን ፈጨዋለሁ ወይ ደግሞ ከትቼ ከትፈዋለሁ። እንደዚህ የሆነ ነገር ልቀባበት ስፈልግ ግን እንደዚህ ነው ማረገው ማለት ነው። በረዶ ነው፣ በረዶ የታራ ነው። ግን እንዴት እንደሚሆን አታያላችሁ በኋላ ላይ መጨረሻው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ማለት ያው ብዙ ጊዜ ስለምሰራ እንደዛ አድርጌ ነው ማውራት። አትበይ እንዳትሉኝ ማለት ነው። ስለ ቲማቲም ነው እየነገርኳችሁ ያለው። እዚህ ጋር ደግሞ ድንብላል ቅጠል አለኝ። ድንብላል ቅጠል ዋው ነው በጣም ምን ውስጥም ከዶሮ ወጥ ከስጋ ወጥ በስተቀር እነዚህ ጥብስ የሆነ ነገር ላይ ብትጨምሩ በጣም ነው ምግባችሁን የሚያጣፍጥላችሁ። ቃናው ደስ የሚለው ማለት ነው። ድስቴን ጥዬ ጠፋው። አታማስሉልኝም። ስራ ሲሰራ አንድ ስራ አልሰራም። እዛም ስለሚሰራ ከባድ ሆነ። ኬክ አንዳንዴ እንትን ሊጨምር ሽንኩርቴ በዚህ ልክ ስለበሰለ እንትን አደንጓሬ ሊጨምር ሙያ እንደ ባለቤቱ ነው። ሞክሩት ብቻ እንካፈል፣ ሼር እንደራረግ። እስኪ እናንተስ እንዴት ነው? ሊሰሩ አሉ አበሻ ኢትዮጵያውያን እንደዚህ ሊሰሩ ይችላሉ፣ ሊኖሩ ይችላሉ። በብዛት ሀገር ቤት እንደ ንፍሮ ተደርጎ ነው የተለመደ። እኔ ግን ጾም በሆነ ጊዜ ወይ ደግሞ እንደዚህ ቅባት መብላት ባልፈለኩበት ሰዓት ይህ እንደዚህ አድርጌ እንበላለን እላቸዋለሁ። ቃሪያ ከትፌ እመጣለሁ። አብራችን ቆዩ። ቃሪያ እንደዚህ መልኩ ጨምራለሁ። ሰንጠቅ አድርጌ ነው ያደረኩት። የአደንጓሬ ጥብስ አይደለም ጥብስ ቅጠል ምን እናድርግበት? በጣም ነው የሚጣፍጠው። እንዲሞት አላረገውም፣ አልጨፈልቀውም እና እንደዚህ ነው ምስል ለማረገው። ቤተሰብ በዚህ መልኩ ሰርቻ አውጥቻለሁ። ሌላ ምግብ ነው የሚመስለው። ፎሰሊያም አይመስልም። ምንድነው አደንጓሬም አይመስልም። ያውላችሁ ጣዕሙን ደግሞ ብትቀምሱት ያው በልቼ ስለለመድኩኝ ነው እንደዛ ማረገው። ቀለል ይላቸዋል እና አሪፍ ቁርስ ሰርቻለሁ ለራሴ። ወተቴን እዚህ ላይ ቀዳለሁ። ሞክሩት በቤታችሁ ባለው ነገር። ሁሉም ነገር አለ እኛ ጋር። እኛ ጋር ደግሞ ኢትዮጵያ ነው፣ ሀገር ቤት ነው ያልኳችሁ። አላበዛም። ነስካፌ ቡና ስለምጠጣ ትንሽ ከላይ ወደ ነስነስ፣ ለከለር ትንሽ ነስነስ አረጋለሁ። ጠቆር እንዲልልኝ
በስመ አብ ወወልድ አምላክ በእግዚአብሔር ስም የተባረከ ይሁን እንደምትሉኝ እርግጠኛ ነኝ። እዛው ነው የምሰራው፣ ኩሽና ውስጥ ነው ቁጭ ብዬ እየበላ ያለ። የኔ ቢሮዬ ኩሽና ነው። እረፍት ሰዓት ስለሆንኩኝ እንግዲህ ለዛ ነው እንግዲህ ብቅ ያልኩት። ባላቋርጥ ደስ ይለኛል፣ ግን በስመ አብ ወወልድ አምላክ በእግዚአብሔር ስም የተባረከ ይሁን። ባላቋርጥ ደስ ይለኛል ቪዲዮ መስራት ማለት ነው። ለምን ተጨማሪ ስራ ይጠቅማል እንጂ አይጎዳም። እና ተጨማሪ ብሰራ ደስ ይለኛል። እኔ እንደጀመርኩት ቢሆን የትና የት ይሄዳል፣ ግን አልቆጭም። ሁሉም እግዚአብሔር የፈቀደው ነው የሚሆነው። እንደዚህ አመቻችቼ ባለመስራቴ ሞኔታይዜን አነሳ እና እሱን ሰርቼ ከልኳ ያልፍና ምን አዳፋኝ ምናምን ብዬ ነው ተውኩት። ግን ለቤቴ ወይ ስራ ሲሄድ ወይ ስራ ስመጣ ምግብ ሳልሰራ አልሄድም። የሆነ ነገር ሳልሰራ አልሄድም። ያቺን መቅረጽ ነበረብኝ እና እኔ ችላ ማለት 3 ዓመት ሙሉ ቪዲዮ ሳልለቅ ቀርቼ ጠበቀኝ። አሁን ለመስራት ሳነሳ እንትን የተነስታ ሞኔታይዝ አይደለም ሞኔታይዝ ሰዓቱ ራሱ 300 ነው ያስቀረው ማለት ነው። እና የሚገርማችሁ ነገር ግሩፕ የሚባል ነገር ነበረ እዛና ራሴ አጫዎችን የሞላሁት። አሁን ግን ሳጫውት በሞባይል ሳጫውት ሜሴጅ ይልክልኛል ተደጋግሞ እየተጫወተ ነው ብሎ። ኮምፒውተር ግን በእንትን ነው የማጫውተው። ምንድን ነው በኢሜል ሳይሆን ዝም ብሎ ከፍቼ ሰርች አድርጌ ነው እንትን የምለው። እና የውሃ ጠብታ ጋን ይሞላል እንደሚባለው አንድ ቀን እንደሚሞላ ተስፋ ስለማድረግ ተስፋ አልቆርጥም። ክርስቲያን በተስፋ ነው የሚኖረው። ምኞት ተስፋ ባይኖረን እኮ መኖር አንችልም። ደመዘዘ መሰለኝ። እኔ ጋር አይኔ ነው የደመዘዘ መሰለኝ፣ ስልኬ ነው። ኔስካፌም አሪፍ ነው፣ ሁሉም አሪፍ ነው። ሰዓት ካገኘው ራሱ እንደዚህ ቁጭ ብዬ እየበላ 10 ደቂቃ ደግሞ ምን አለ መሰላችሁ 10 ደቂቃ ካልቀረጻችሁ ዩቲዩብ ምርጫው አያረጋችሁ። ለምን? እሱ ማስታወቂያ ስለሚያደርግበት 10 ደቂቃ የሚለቁትን ነው መርጦ ሞኔታይዝ የሚያደርገው እንደሚቀበለው በብዛት። እንደዛ አይነት ወሬ ሰምቻለሁ። እንደዚህ የሚያውቁት ሲያስተምሩ የዛሬ 3 ዓመት ማለት ነው። እና እየበላ ቡና እየጠጣሁ በቆሎ ጠብሼ እየበላ ቁጭ ብዬ 10 ደቂቃ እንደምንም ሞልቼ አወራለሁኝ ማለት ነው። እና ምግብ ላሳይ ካልኩኝማ እኔ 3 ደቂቃ አይፈጭብኝም። ለምን? ስከትፍ ቁርጥ ያ 3 ደቂቃ አይሞላ። ግን አበላሉም እንዴት እንደሆነ እያሳየው አበላሉም እንዴት እንደሆነ እያሳየው እንዴት እንደሚጎረስ እንጂ የሚገርማችሁ እንደዚህ አይነት ነገር ምን እንጂ መበላ ልጆች አይበሉም። በቃ የኔ ምርጫዬ ነው። በጧት እንቁላል ጥብስ ምናምን ነገር አይዘኝም። አሁን እንደውም ስለምወጣ ነው እንጂ ይሄን ራሱ አልበላም። ግን ሩቅ መንገድ ልሄድ ነው። የውጭ ምግብ ስለማይለኝ በልቼ ልውጣ ብዬ ነው እንጂ በቃ ከተመቸኝ ቡና በጠጣ ነው እንጂ ምግብ አልበላም ጠዋት ላይ። እና
መንገድ ላይ ስለሆነ የቅዳሜ ቁርስ ይባላል። ዱለት ነው ይሄ እንግዲህ። በኋላ ደግሞ ምሳ ስንሰራ እንገናኛለን። ናሚ በጧቱ ተበላ ለቪዲዮ ተብሎ እግዚአብሔር ይመስገን። በቃ እሰራለሁ ቪዲዮ እኔም እወፍራለሁ በዛው። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልኝ እጅግ በጣም አመሰግናለሁ። ክበሩልኝ ቤተሰብ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ ስለሁሉ።